የቀረበው ሰነድ ምንድነው? ዋናው ሐሳቡ የቋንቋን ደረጃ ማሳደግ ሊያጋጥመው የሚችሉ ተግዳሮቶችና መጻኢ እድሉ ምን እንደሚመስል ነው የሚያብራራውና አሁን ባለንበት ሰዓት ላይ የቋንቋውን እድገት ስንመለከት አብዛኛዎቹ የኢትዮጵያ ቋንቋዎች ወደፊት እየወጡ ያሉበት ባህሉ እየተንሰራፋ ያለበት የተለያዩ ከዚህ በፊት ወደ ፍለፊት ወጥቶ የማይታወቁ ብሔሮች ብሔረሰቦች ህዝቦች የራሳቸውን ባህል እያለሙ ያሉበት ወደ ፍለፊት እየመጡ ባሉበት ሰዓት ላይ ቋንቋም አብሮ ወደፊት መምጣት አለበት። ባህሉ ብቻ አይደለም ይሄ የሚተወነው የአደባባይ ባህል ብቻ ሳይሆን ቋንቋዎቻቸውም ወደፊት ወጥቶ የጽሁፍ ቋንቋ፣ የስራ ቋንቋ፣ የትምህርት ቋንቋ፣ የሚዲያ ቋንቋ መሆን እንዳለበት ይታመናልና በዚህ ዙሪያ የሚያውጠነጥን ሰነድ ነው የቀረበው። ከሚያጋጥሙት ተግዳሮቶች አንፃር ያው እንደ ማንኛውም ኢትዮጵያዊ ቋንቋ ተግዳሮት ያላለፈ ቋንቋ የለምና አሁን ወደ ጽሁፍ ደረጃ በመጣበትም ሰዓት ያጋጠመ ተግዳሮት አለ። ከዛ የተቀመረ ልምድ አለ። አሁን ወደ ስራ ቋንቋ ስናመጣ፣ ወደ ሚዲያ ቋንቋ ስናመጣ፣ ወደ መዝገበ ቃላት ቋንቋ ስናመጣ ሊያጋጥሙ የሚችሉትን ተግዳሮቶች የትናንቶቹን ተግዳሮቶች ባለፍነባቸው መንገዶች ልናልፍ እንደምንችል የትናንቱ ለዛሬውም ለነገውም ጥሩ ልምድ እንደሚሆን ያሳየ ሰነድ ነው የቀረበው። ከሱ ጋር በተያያዘ መልኩ ደግሞ መጻኢ ዕድሎቻችን ምን ይመስላሉ? ይሄንን ቋንቋ የጽሁፍ ቋንቋ ብቻ ሳይሆን የስራ ቋንቋ ብናደርግ፣ የሚዲያ ቋንቋ ብናደርግ፣ ሚዲያ ስንል ሁለትም ሶስት አይነት ሆኗል። አሁን ፊት ብሮድካስት ሚዲያና ፕሪንት ሚዲያ ነው የነበረው። አሁን ሶሻል ሚዲያ የምትል ከጎን ደግሞ የታከለች አለች። በእርግጥ እሷ በየግለሰቡ ፕላትፎርም ተፈጥራ የምትነገር ሚዲያ ነገር ነች፣ ሶሻል ነችና በብሮድካስትም በሚዲያም ስናመጣ ቶታሊ ህዝቡን ፍለፊት ነው የምናመጣው። ማንነቱን ወደ ፍለፊት እናመጣለን፣ ባህሉን ወደ ፍለፊት እናመጣለን፣ ቋንቋውን ይዘት እናሳድጋለን። ከንግግር ቋንቋ ያለፍ የልቦለድ ቋንቋ እናረጋለን፣ የመዝገበ ቃላት ቋንቋ እናረጋለን፣ የስነ ጽሁፍ ቋንቋ እናረጋለን፣ የአርት ቋንቋ እናረጋለን፣ የድራማ ቋንቋ እናረጋለን፣ የተውኔት ቋንቋ እናረጋለን እና አጠቃላይ ይሄንን ቋንቋ የጽሁፍ ቋንቋ ብቻ ሳይሆን የስራ ቋንቋ በምናደርግበት ሰዓት ላይ እነዚህን ሁሉ መጻኢ ዕድሎቹን ይዞ ነው ወደኛ መመጣውና ይህንን እድል ያሰፋልናል ማለት ነው። ቀረብ የሚለው የሀገር ሽማግሌዎች መካተት ነበረባቸው። የተማሪዎች ተወካዮች መገኘት ነበረባቸው። የሃይማኖት መሪዎች መገኘት ነበረባቸው እና ዛሬ የተገኘው የፖለቲካ አመራሩ ብቻ ነውና ምናልባት እንደ መንግስት ለሚቀጥለው መድረክ የታቀደ ነገር ሊኖር ይችላል ብዬ አስባለሁ። የዛሬው መድረክ ለፖለቲካ አመራሩ የታሰበ ስለሆነ የቀረ ነገር የለም። ግን ነገ ባለድርሻ አካላት አስተማሪ ኮሌጆች ቢሳተፉበት፣ ዩኒቨርሲቲ ተወካዮች ቢሳተፉበት፣ የማህበረሰብ ተወካዮች ቢሳተፉበት፣ የሃይማኖት መሪዎች ቢሳተፉበት እነዚህ ወሳኝ ሚና የሚጫወቱ ናቸውና ለነገ ግን እነዚህን ባሳተፈ መልኩ ወደ ታችኛው መድረክ ሲወርድ መድረኩ በእነዚህ ሰዎች ተሳትፎ ሊመራ ይገባል የሚል የግል አስተያየት አለኝ። ቋንቋን ልማት እንደ ሀገሪቱ ልማት ጎን ለጎን አያይዞ ማየቱ ጥሩ ነው። ቋንቋ ለማ ማለት አብሮ ባህሉ ለማ ነው። አብሮ ሎካል ኢንተርፕሪኒየሩ አደገ ነው። አብሮ የስራ ምቹ ሁኔታም ተያይዞ ይመጣል ነው። አጠቃላይ የቋንቋ ልማት ለአገሪቱ አጠቃላይ ልማት ከሚያበረክታቸው አስተዋጽኦዎች አንዱ ኢትዮጵያ ከተገነባችባቸው ብሔሮችና ብሔረሰቦች ህዝቦች አሁን እያወራን ያለነው የቤንችና የሸኮ ብሔረሰብ አንዱ ነው። ጋን በጠጠር ይደገፋል አይነት ነገር ኢትዮጵያ ትልቋ ጋን ከተደገፈችባቸው ጠጠሮች ሁለቱን አያይዘን ብናይ
አካባቢው ላይ ያለ የቱሪዝም መስህብ አለ። ከዚህ ቱሪዝም መስህቡ ጋር ቋንቋ አብሮ አደባባይ መውጣበት እንደገና ህዝቡ የሚጠቀምበት ትልቁ ሀገር የምትጠቀምበት ይሄ ሙቹዋል ቤኔፊቱን ሲቦ የሚያመጣልህ ትልቁ መሳሪያ ይሄ በእጅ ያለው ቋንቋው ነው። ቋንቋ ልማቱን በተመለከተ የባለ ድርሻ አካላትና የሚዲያውን ድርሻ ስንመለከት ሚዲያው ባገኘው አጋጣሚ ወደ ህዝብ ጆሮ የቀረበ ነው፣ ወደ ህዝብ አይን የቀረበ ነው። በአጠቃላይ ይህንን ቋንቋውን ይዞ ወደ ፊት ለፊት ማምጣት ሚናው በጣም እጅግ በጣም ሰፊ ነው። በትምህርት ቤቶች አካባቢ ደግሞ ቋንቋን በተመለከተ የሚኒ ሚዲያ ክለቦች በቋንቋቸው፣ ድራማዎች በቋንቋቸው፣ ክነ ጥበቦች በቋንቋቸው፣ ስነ ጽሁፎች በቋንቋቸው፣ ማስታወቂያዎች በቋንቋቸው እጅግ እየለሙ ቢመጡ እጅግ በጣም ወሳኝ ሚና ነው የሚጫወተው። ባለድርሻ አካላት የምንለው ለቋንቋ ባለድርሻ አካላት ህዝቡ ነው። አጠቃላይ ህዝቡ ከእንትና በስተቀር የሚባል አይደለም። ተናጋሪው ህዝብ በሙሉ ባለድርሻ ነው። ቅድም ስወራ እንደሰማነው አንዳንድ ሰዎች የወጡበት ማህበረሰብ እንዳይታወቅባቸው የሚፈልጉ ማህበረሰቦች አሉ፣ ማህበረሰብ ክፍሎች አሉ። ይሄ ሊኖር አይገባም ብዬ ነው የማስበው። የግል አስተሳሰብ ብቻ ሳይሆን ይሄ በጣም ትንሽ ተምሬያለሁ ብሎ የመጣበትን ሊደብቅ የሚወድ በጣም የቋንቋ እድገት ጸር ነው። በቤቱ የራሱን ቋንቋ ነው የሚገለው እንጂ ማንንም አይደለም የሚገለውና የቋንቋ ባለድርሻ አካላት ፖለቲካ መሪዎች ባለድርሻ አካላት ናቸው። በትምህርት ቤት መምህራን ባለድርሻ አካላት ናቸው። ወላጆች ባለድርሻ አካላት ናቸው። ተማሪዎች ባለድርሻ አካላት ናቸው። የሚዲያ ሰዎች ባለድርሻ አካላት ናቸው። ሃይማኖት መሪዎች ባለድርሻ አካላት ናቸው። ለቋንቋ ባለድርሻ የማይሆን ነገር የለም። አሁን ሃይማኖቶቹ አካባቢ ስትሄድ በየገጠሩ በዚያ በህዝቡ በሚሰማው ቋንቋ ነው የሚሰበከው። ወደ ከተማዎቻችንም ስትመጣ እያንዳንዱ ሃይማኖት ተቋም በዚያ ቋንቋ ቢያረገው ለቋንቋ ልማት ይሄ ነው የማይባል ሚና ይጫወታልና ባለድርሻ አካላት ሚናን ስንመለከት ባለድርሻ አካላትም ሁሉም ይሆኑና ግን መጫወት ባለባቸው ልክ ለቋንቋ እድገት አስተዋጽኦ ሊያበረክት በሚችል መልኩ ኃላፊነታቸውንና ግዴታቸውን ሊወጡ ይገባል ነው የሚለው። ኮሌጆችም ባለድርሻ አካላት ናቸው፣ መምህራንን ያፈራሉና አሁን ለምሳሌ ቤንችኖን ቦንጋ መምህራን ትምህርት ኮሌጅ ላይ ይሰጣል። ሼኩዌድ ቦንጋ መምህራን ትምህርት ኮሌጅ ላይ ይሰጣል። ያ ኮሌጅ እጅግ በጣም ባለድርሻ አካል ነው ማለት ነው። ምክንያቱም ምሁራንን በማፍራት ለቋንቋ እድገት የራሱን አስተዋጽኦ ያደርጋል። ሚዛን ቴፒ ዩኒቨርሲቲ ከቅርብ ጊዜ ነው የጀመረው። አሁን አንድ ባች ተማሪ ብቻ ነው ያለው። ምናልባት ቅድም ይወራ እንደነበረው ሂዶ ተማሪ ካጣ ያለው አማራጭ መዝጋት ነው። ስለዚህ ቋንቋው እድገቱ በደረሰበት ሊቀጭ ይችላል። እነዚህን ባለድርሻ አካላትን ተቋማትን ቀጣይ ከማድረግ አንጻር ፖለቲካ ውሳኔ ሰጪው የፖለቲካ መሪዎች በሚገባ ውሳኔ ሰጥተው ተማሪዎቻቸውን መላክ ባለባቸው ልክ መላክ አለባቸው። እነዚህም የወጡ ባለድርሻ አካላት ማክሲመም መፈርታቸውን ተጠቅመው ታች ላይ መዝራት ያለባቸውን መልካም ዘር በትውልዱ አእምሮ መዝራት አለባቸው ነው።